የፊልሙ ታሪክ የሚያሳየን ማርታ የተባለች ወጣት ልጅ የህይወት ጓደኛዋን በመኪና አደጋ ታጠዋለች። በሀዘኑ ላይም እያለች የሞተውን ጓደኛዋን የሚያመሳስል የቨርቹዋል ስብዕና ያለው ቴክኖሎጂ ታገኝና ልትሞክረው ትወስናለች። ፊልሙ የሚጀምረው በከባድ ዝናብ ውስጥ ሁለት ባልና ሚስት ማርታና አሽ ጋዝ ለመቅዳት መኪናቸውን አቁመው ነው። አሽ ሶሻል ሚዲያ በጣም ይጠቀም ነበር። በጣም ከማብዛቱም የተነሳ ማርታ ከመኪና ውጭ ሆና በሩን እንዲከፍትላት ብትጠይቀውም አይሰማትም። ማርታም ከከፈተላት በኋላ ይህ ከዚህ በፊት እንደተፈጠረ አድርጋ ትስቅበታለች። ከዛም መኪና ውስጥ ገብታ ዘፈን ከፍተው እየዘፈኑ ይሄዳሉ። በሚቀጥለው ትዕይንት ማርታና አሽ ገጠራማ አካባቢ ወደሆነ አሪፍ ቤት እቃቸውን እያስገቡ እናያለን። ከዛም እንደገና አሽ ወደ ሶሻል ሚዲያ ገብቶ ህፃን እያለ ያለውን ፎቶ ይፖስታል። ማርታም አጠገቡ ቁጭ ትላለች። እሱም ህፃንነቱን ያስታውስና ወንድሙና አባቱ ሲሞቱ እናቱ በእነሱ ሐዘን ምክንያት አንድ ያላትን ልጅ እንደረሳች ይነግራታል። ማርታም በዚህ በጣም ታዝንና ግንባሩን ትስመዋለች። ከዛም በአዲሱ ቤታቸው አንድ ላይ ያድራሉ። ነገር ግን ይህ የመጨረሻ አንድ ላይ የሚያሳልፉት ምሽት እንደሆነ አላወቁም። በሚቀጥለው ቀን ጠዋት አሽ የተከራዩትን መኪና ለመመለስ ይዘጋጃል። ማርታንም አብራው እንድትሄድ ይጠይቃታል። ማርታ ግን ዛሬ የምታስገባው ስራ ስላልነበረባት መሄድ አልቻለችም። ከዛም አሽ ብቻውን ይሄዳል። ማርታም ስራዋን በመስራት ጊዜዋን ታሳልፋለች። ቀኑ እየጨለመ ነው። አሽ ግን እስካሁን አልተመለሰም። ማርታም ስልክ ትደውላለች፣ ነገር ግን ስልኩ አይነሳም። በጣም ተጨንቃለች። መኪና አከራዮቹም ጋር ስትደውል መኪናው እንዳልተመለሰ ነገሯት። እህቷን ናኦሚን በስልክ እያናገረቻት እያለ የፖሊስ መኪና ድምፅ ከውጪ ትሰማለች። ልክ በሩን ለመክፈት ስትሄድና የፖሊሱን ፊት ስታየው አሽ መሞቱን አወቀች። የሚቀጥለው ትዕይንት ወደ ቀብሩ ትሄዳለች። እዛ ስትደርስም ሴራ የተባለች ጓደኛዋ ታገኛታለች። ከዛም ሴራ ስለ ራሷ ጓደኛ ስለሞተባት ሰው ያለማቋረጥ ትነግራት ጀመር። ከዛም በሀዘኗ ጊዜ የረዳትን ድረገጽ ትነግራታለች። ይህ አፕሊኬሽን ከሞተው ባሏ ጋር እንድታወራ እንደረዳትና ማርታን እንድትቀላቀል ትጋብዛታለች። ማርታ ግን በዚህ ሀሳብ አልተስማማችም። ያው ሴራ ግን ለማሳመን ስትሞክር ማርታ ትጮህባትና እያለቀሰች ክፍሉን ጥላ ትወጣለች። በሚቀጥለው ትዕይንት ማርታን በራሷ መንገድ እየበረታች እናያታለን። የሆነ ቀን ከስራዋ መልስ ቤቱን ለመቀባት ትወስናለች። እየቀባችም እያለ አሽ በህፃንነቱ ቁመቱን የተለካበትን ቦታ ታገኛለች። ይህንንም ትዝታ ለማቆየት ያንን ቦታ ታልፈዋለች። ይህንንም ለመርሳት ራሷን በስራ ትወጥራለች። ቤቱ ግን በጓደኛዋ እቃዎችና ፎቶዎች ተሞልቷል። ሁሉም ነገር እሱን ያስታውሳታል። ከቀናቶችም በኋላ የሆነ ሜሴጅ ይገባላታል። ስታየው ሜሴጁ ከጓደኛዋ አሽ ስቴመር ነበር። ይገባትና ኢሜሏን ቼክ ታደርጋለች። የዚህን ሰዓት ጓደኛዋ ሴራ ድረገጹ ላይ እንዳስመዘገበቻት ታያለች። በዚህም በጣም ትናደድና ሴራ ጋር ትደውላለች። ከዛም ሴራን እንዴት ይህ ድረገጽ የሞተውን ጓደኛዬን ስም ይጠቀማል ብላ ትቆጣታለች። ከዛም ሴራ አሽ ብዙ ሶሻል ሚዲያ ይጠቀም ስለነበር እዛ ላይ ያለውን መረጃዎች ተጠቅሞ ከሱ ጋር የተመሳሰለ ስብዕና እንዳለው ታስረዳታለች። ማርታ ግን በዚህ ነገር በጣም ተጸይፋለች። ይህንን ካደረገች የአሽን ትዝታ እንዳደፈረሰች ይሰማታል። በሚቀጥለው ቀን ማርታን ወደ ሽንት ቤት እየሮጠች እናያታለን። ውስጥ ገብታም ታስታውቃለች። ትደነግጥና የእርግዝና መመርመሪያ ትወስዳለች። ቴስቱም ፖዘቲቭ ይሆናል። ማርታ አርግዛለች። ከዛም እህቷ ጋር ትደውላለች። እህቷ ግን ልጆቿ ጋር ስለነበረች ስልኩን አላነሳችውም። ሰዓታቶችም ያልፋሉ። ማርታም በጣም ትጨናነቃለች። ከዛም ሴራ ያስመዘገበቻት ድረገጽ ላይ ትገባና ከቨርቹዋል አሽ ጋር ማውራት ትጀምራለች። ስታናግረውም ልክ እንደ እውነተኛው አሽ እንደሚያወራት ትረዳለች። በዚህም ስሜታዊ ትሆናለች። የሞተው ጓደኛዋ እንደተመለሰ ሆኖ ይሰማታል። ስለ እርግዝናውም ትነግረዋለች። ማታውን ሙሉ ሲያወሩ ያድራሉ። ከዛም ማርታ ድምፁን ለመስማት ትፈልጋለች። የሞተውን ጓደኛዋን መጨረሻ ላይ ያናገረችው ወሬዎች የመጨረሻ መሆኑን አላወቀችም ነበር። ስለናፈቃትም ይህ የቨርቹዋል ስብዕና አሽን ድምፅ በደንብ እንዲያመሳስለው የእሱን ሁሉንም ፎቶዎችና ቪዲዮዎች ድረገጹ ላይ አፕሎድ ታረጋለች። ከዛም ከድረገጹ ስልክ ይደወልላታል። ድምፁንም ስትሰማ ራሱ የአሽ ድምፅ ነበር። ይህ በጣም ያስደነግጣታል። ድምፁን ስትሰማው
በማቆም ትደሰታለች። ትንሽ በኋላም ማርታ ተራራ እየወጣች ታናግረዋለች። እያናገረችውም ይሳሳቃሉ፣ ይጫወታሉ። ማርታም ወደ በፊት ህይወቷ የመመለስ ስሜት ይሰማታል። ወደ ላይም ሲወጡ ቦታው እንደሚያምር ትነግረዋለች። እናም እውነተኛው አሽ በዚህ ቦታ እንደማይገረም ትነግረዋለች። ከዛም ካሜራዋን ተጠቅማ ቦታውን ታሳየዋለች። የአሽን ድምፅ መስማቷ ደስተኛ ብትሆንም እውነተኛውና ቨርቹዋሉ አሽ የሚለያዩበት ብዙ ነገሮች ነበሩ። ይህ ቢሆንም ማርታ አሽን ማናገር አላቆመችም። እህቷ ስደውልላትም እንኳን ረሳት ነበር። በሚቀጥለው ትዕይንት ማርታ እርግዝናዋን ለመመርመር ሆስፒታል ትሄዳለች። ከዛም በስልኳ የልጇን የልብ ምት ለአሽ እያሳየችው ሳለ ሳታውቅ ስልኳን ትጥለዋለች። በዚህ ሰዓትም ሌላ ነገር እንደተፈጠረ በጣም ትደነግጣለች። ቶሎ ቤቷ ሄዳ ስልኩን ታስተካክለውና መልሳ ትደውልለታለች። ስታናግረውም መልሳ ያጣችው እንደመሰላት ትነግረዋለች። እሱም እያጽናናት ስልኩ ቢሰበር እሱ ምንም እንደማይሆን ያስረዳታል። አንድ ላይ እያወሩ ቀናቶች ያልፋሉ። ከዚህ በኋላ ግን በስልክ ብቻ ማውራቱ ለማርታ አልበቃትም። አሽም ከዚህ በላይ እንደምትፈልግ ትነግረዋለች። ከዛም አሽ ሌላ መንገድ አለ፣ ነገር ግን ብዙ ብር እንደሚያስወጣና ተለመደ ነገር እንደሆነ ይነግራታል። በሚቀጥለው ትዕይንት ሁለት ሰዎች ትልቅ ካርቶን ወደ ማርታ ቤት ሲያስገቡ እናያለን። ካርቶኑንም ትከፍተዋለች። ውስጥ ያለውን ስታይ ትደነግጣለች። ካርቶኑ ውስጥ አርቲፊሻል የሰውነት አካል ነበር። ቨርቹዋል አሽ የነገራት ይህንን ነበር። እሷም እሱን እንደማይመስል ስትነግረው እሱም መጀመሪያ ማንቃት አለብሽ ይላታል። መመሪያውንም እየተከተለች ሰውነቱን የመታጠቢያ ገንዳ ውስጥ ከኤሌክትሮላይት ጋር ታረገዋለች። ከዛም ቨርቹዋል አሽ ወደ ሰውነቱ አፕሎድ እንደሚያደርግ ነግሯት ስልኩን ይዘጋዋል። ሰዓታቶችም ያልፋሉ። ከዛም ማርታ ታች ቤት ሆና ድምፅ ትሰማለች። ድምፁም እየጨመረ ይመጣል። የሆነ ሰው ከደረጃውም ሲወርድ ይሰማል። ከዛም ማርታ ራሱን አሽ ፊት ለፊቷ ቆማ ታየዋለች። አሽ ባዶ ራቁትን እንደሆነ በመሳቅ ይነግራታል። ማርታ በመገረም እየተመለከተችው ነው። ትንሽ በኋላም ማርታ ከእውነተኛው አሽ ጋር ያላቸውን ልዩነቶች ትገነዘባለች። አጠገቧ ያለው አሽ ምግብ አይበላም፣ አይጠጣም፣ እንቅልፍም አይተኛም። ነገር ግን በዚህ ሁሉ ነገር ቢለያዩም አብረው ማደር ትጀምራለች። ማርታ ከአርቲፊሻሉ አሽ ጋር እያወራች እናያለን። የሆነ ጊዜ እህቷ ናዮሚ ሳትነግራት ትመጣለች። ፈርታ አሽን ሽንት ቤት እንዲደበቅ ታረገዋለች። ከዛም ሙሉ ቀን ከእህቷ ጋር ታሳልፋለች። ልክ ናዮሚ ልትሄድ ስትል የወንድ ልብስ አይታ ህይወቷን እየኖረች እንደሆነ ስታይ ደስ ይላታል። ይህ ነገር ማርታን ያስደብራታል። የሞተውን ባሏን በአንድሮይድ መቀየሯ እውነተኛ ባሏን የከዳችው ይመስላታል። ይህንንም ስታስብ የሁለቱን አሾች ልዩነት በጣም ከባድ መሆኑን ትረዳለች። የዛን ቀን ማታ አሽን እንደሚተኛ እንዲመስል ትጠይቋለች። አሽም ይስማማል። ከዛም እውነተኛ እንዳልሆነ ስትረዳ ከክፍሉ ታስወጧለች። እሱም ልክ እንደ ሮቦት መመሪያዋን ተከትሎ ይወጣል። ይህ እንደገና ያናድዳታል። እሷ የፈለገችው ልክ እንደ እውነተኛ ሰው እንዲያስቆማት ነበር። በመጨረሻም ይህ አርቲፊሻል አሽ ምንም ስሜት እንደማያሳያት ትረዳና ከቤቱ እንዲወጣ ታዘዋለች። እሱም ተቀብሎ ቤቱን ለቆ ይወጣል። በሚቀጥለው ቀን ጠዋት ማርታ ውጪ ቆሞ ታየዋለች። ከዛም ከመታጠቢያው ገንዳ 25 ሜትር መራቅ እንደማይችል ይነግራታል። ወደ ቤቱ ተመልሶ ይገባና ልክ እንደ በፊቱ ይመለሳል። ማርታ ሻወር ወስዳ ስትወጣ አንድሮይድ አሽ የእውነተኛውን አሽ ፎቶ እያየ እናየዋለን። በሚቀጥለው ትዕይንት ማርታ አንድሮይድ አሽን ገደል ወዳለበት ቦታ በመኪናዋ ተወስደዋለች። አሽም የሚፈጠረውን ነገር ምንም አላወቀም። ከመኪናውም ይወጡና ከዚህ ገደል ዝለል ትለዋለች። እሱም መመሪያውን ተከትሎ ለመዝለል ሲዘጋጅ እሷ እውነተኛ ሰው ቢሆን ይፈራ ነበር። አንተ ግን የእውነተኛው አሽ ኮፒ ነክ፣ እሱ ጋር በምንም አትወዳደርም ትለዋለች። ከዛም እንደገና እንዲዘል ትጠይቋለች። እሱም የዚህን ሰዓት ህይወቱን ለማዳን ማልቀስ ይጀምራል። እሷም በዚህን ሰዓት በመልሱ በጣም ትረበሻለች። እናም ይህ ፍትሃዊ እንዳልሆነ ደጋግማ ትናገራለች። ከዛም ወደሚቀጥለው ትዕይንት እንሄዳለን። አመታቶች አልፎ ነበር። ማርታ የልጇን ልደት እያከበረችላት ነበር። ኬክ መቁረስም ሲጀመር ልጅቷ ሌላ ኬክ ወደ ላይኛው ቤት
ይዛ ትሄዳለች። ከዛም ከመጨረሻው ቀን ጀምሮ አንድሮይድ አሽ ላይኛው ቤት እየኖረ እንደነበር እናያለን። የማርታን ልጅ በየሳምንቱ ቅዳሜና እሁድ ያያት ነበር። ልጅቷም እናቷን ከነሱ ጋር ጊዜ እንድታሳልፍ ስትጠራት ፊልሙ ያልቃል። የዛሬው የፊልም ቅኝታችን ይህንን ይመስል ነበር። ቻናላችንን ለማገዝ ላይክ እና ሰብስክራይብ እንዳትረሱ። በሌላ ፊልም እስከምንገናኝ ቸር ሰንብቱ።